ሰላም ቤተሰብ የዛሬው ቪዲዮ ትንሽ ለየት ይላል። ባለፈው ለታ ስለ ፒቲ ኢቨንት ነግራችሁ ነበረ። የወንዶች ፋሽን ኤግዚቢሽን ነው ብያችሁ ነበረ። So this time unfortunately ትኬቱ አልነበረኝም because ብራሰልስ ነበርኩኝ እንደምታውቁት። ስለዚህ ትኬቱ ለኤግዚቢሽኑ የለኝም። ግን ኢቨንቶች አሉ፣ ብዙ አይነት ኢቨንቶች አሉ። usually በጣም የታወቁ ብራንዶች ሾፖች ውስጥ I am going to one of them tonight. 3 ቀኖች ነው የሚሆኑት። 3ቱም ቀኖች ላይ የተለያዩ ሾፖች፣ ትላልቅ ብራንድ ሾፖች የተለያዩ ኢቨንቶች ወይም ዝግጅቶች ያደርጋሉ። So I will take you with me tonight. አንዱ ላይ እሺ፣ ፀጉሬን ምን እንደማረገው I have no idea. I'm just putting water እና ትንሽ leave-in conditioning ብቻ ነው ማድርገው። basically ፀጉሬን ቁጥጥር ሰርቸው ተፈቶ ነው ያለው፣ ግን አፍሮ ስለምወድ she gives it that different አለ አይደለ type of look። ስለዚህ በደንብ ፀጉሬን ጉፍ እንዲል እናረጋዋለን። እንደምታዩት በአፍሮ ማበጠሪያ ነው። በደንብ ቡፍ እንዲል እና ትንሽ ብዙ አላደርግም ውሃ ያለበለዚያ shrink ያደርጋል። so outfit ይሄንን ይመስላል። ይሄንን leather top እና እቺኛዋን በጣም የምታምር ሱሪ ነው። በኋላ ላይ ያሳያችኋለሁ። okay I think ፀጉሩ ይበቃዋል መሰለኝ። የዛሬ ጆሮ ጌጥ እቺኛዋ ትሆናለች። okay ሱሪ ይሄንን ይመስላል። ፖርታፎሊዮ ነው ይሄኛው። እቺኛዋ እኔ የነበረችኝ ትንሽ ዲቴል ስለሆነ በጣም ስለምወዳት አደረኩባት። so this is it። እንደዚህ ላድርገው ቡትሱን ወይስ እንደዚህ የማይታይ? I have no idea but I think I'm going to go for this because ለየት ያለ ነገር ስለምወድ I think I'm going to go for this one። ይሄኛው ዝም አለ፣ ይሄኛው ትንሽ ይጮሃል። so this is my outfit። በኋላ ላይ አሳያችኋለሁ ሙሉን ጨርሻለሁ። እንደምታዩት ይሄኛው ውስጥ አንድ ትንሽ ካርዲጋን አድርጌያለሁ እንዳይበርደኝ። ላሳያችሁ ከታች this is it። እንደዚህ ነው የሚሆነው ማለት ነው አውትፊቴ። ትንሽ ዴኮር ለማድረግ so የዛሬ አውትፊቴ ይሄንን ይመስላል። ሊፕስቲክ ይቀራል and then